ምንም አይነት ካሜራዎችን ሳትጠቀሙ የተሟላ ስቱዲዮም ሳይኖራችሁ ፊታችሁን ሳታሳዩ ዩቲዩብ ቻናል ከፍታችሁ የተለያዩ ቪዲዮዎችን መስራት ትችላላችሁ። በዛሬው ቪዲዮ 5 ምርጥ የሆኑ ፊታችሁን ሳታሳዩ የምትሰሯቸውን የዩቲዩብ ሀሳቦችን ወይም የፌስለስ ዩቲዩብ ኒች እንዲሁም እንዴት እንደምትሰሯቸውና እነዚህንም ተጠቅማችሁ ወደ ገንዘብ እንዴት እንደምትቀይሯቸው እነግራችኋለሁ። በመጨረሻም 2 ቲፕ አዘጋጅቼላችኋለሁ። እነዚህን ቲፖች የምታገኟቸው ይህንን ቪዲዮ ያያችሁ ሰብስክራይብ ያደርጋችሁ እስከ መጨረሻው ድረስ ተከታተሉ ብቻ ነው። ስለዚህ ይሄ ቪዲዮ ስለሚጠቅማችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በአንደኛነት ዩቲዩብ ላይ ፊታችሁን ሳታሳዩ የምትሰሩት የዩቲዩብ ሀሳብ የሞቲቬሽናል ቻናሎች ናቸው፣ ወይንም ደግሞ ሞቲቬሽናል ላይ የምትሰሯቸው ኮንቴንቶች ናቸው። እነዚህም ኮንቴንቶች ዩቲዩብ ላይ በጣም ተፈላጊ የሆኑ ኮንቴንቶች ናቸው። ሞቲቬሽናል ላይ ቻናል ስትከፍቱ የተለያዩ ኮንቴንቶችን መስራት ትችላላችሁ። ለምሳሌ ሰክሰስ ላይ ፎከስ ያደረጉ ስቶሪዎችን ወይም ሰክሰስፉል ስለሆኑ ሰዎች የተለያዩ ስቶሪዎችን መስራት ትችላላችሁ። የተለያዩ የማይንድ ሴት ቪዲዮዎችን መስራት ትችላላችሁ። በተጨማሪም ደግሞ የተለያዩ አነቃቂ የሆኑ ንግግሮችን ባክግራውንድ ሙዚቃ ተጠቅማችሁ መስራት ትችላላችሁ። እነዚህ እንደ ምሳሌ የሰጠኋችሁ ኮንቴንቶች ናቸው። እናንተም የተለያዩ ኮንቴንቶችን በእነዚህ በሞቲቬሽናል ቻናላችሁ ስር መስራት ትችላላችሁ። እነዚህም ኮንቴንቶች ለመስራት የተለያዩ ነገሮችን መጠቀም ትችላላችሁ። ለምሳሌ ስቶክ ቪዲዮዎችን ወይም ፍሪ የሆኑ ቪዲዮዎችና ኢሜጆችን እያወረዳችሁ ማስገባትና መጠቀም ትችላላችሁ። ካልሆነ ደግሞ በኤአይ የምትሰሩ ከሆነ ደግሞ በኤአይ ጀነሬትድ የሆኑ የተለያዩ ቪዲዮዎችና ኢሜጆችንም መጠቀም ትችላላችሁ። የምትሰሩት ቪዲዮም ላይ ቴክስት ተጠቅማችሁ መስራት ትችላላችሁ። እንደ ቮይስ ኦቨር ደግሞ የሚሆናችሁን የኤአይ ቮይስን መጠቀም ትችላላችሁ። ካልሆነ ደግሞ የራሳችሁን ናቹራል የሆኑ ቮይስ መጠቀም ትችላላችሁ። በእነዚህም የሞቲቬሽናል ቻናሎች ከፍታችሁ በተለያዩ መንገዶች ገንዘቦችን መስራት ትችላላችሁ። አንደኛው መንገድ የዩቲዩብ አድሰንስ ነው። ይሄ ማለት ቻናላችሁን ሞኔታይዝ አስደርጋችሁ በዛ ገንዘብ መስራት ትችላላችሁ። በአፊሊየንት ሊንክም ተጠቅማችሁ የተለያዩ መጽሐፍቶችንና ትምህርቶችንም ኮርሶችንም እያስተዋወቃችሁ በአፊሊየንት ማርኬቲንግን መስራት ትችላላችሁ። በተጨማሪም እነዚህንም ኮንቴንቶች ስትሰሩ የተለያዩ ስፖንሰርሺፖችንም በቀላሉ ማግኘት ትችላላችሁ። በሁለተኛነት ዩቲዩብ ላይ ፊታችሁን ሳታሳዩ የምትሰሩት የዩቲዩብ ሀሳብ ፋክቶች ላይና ዶክመንተሪዎች ላይ የምትሰሯቸው ኮንቴንቶች ናቸው። በእነዚህም ላይ ዩቲዩብ ቻናል ከፍታችሁ የተለያዩ ኮንቴንቶችን መስራት ትችላላችሁ። ለምሳሌ አንኖን ፋክቶችን ወይም ደግሞ ብዙ ሰው የማያውቃቸው ነገር ግን አስገራሚ የሆኑ እውነታዎችንም በእነዚህ ኮንቴንት መስራት ትችላላችሁ። እንዲሁም የተለያዩ አስተማሪ የሆኑ ኮንቴንቶችን ለምሳሌ ኢንተርኔት እንዴት እንደሚሰራ እንዲሁም ስለተለያዩ ፍሪ ቪፒኤኖች ከነዛ በስተጀርባ ያለውን እውነታ ቤዝድ አድርጋችሁ የተለያዩ ኮንቴንቶችን መስራት ትችላላችሁ። ይህም እንደ ምሳሌ የሰጠኋችሁ ኮንቴንቶች ናቸው። እናንተም በዚህ ላይ ተመስርታችሁ የተለያዩ ኮንቴንቶችን መስራት ትችላላችሁ። እነዚህም የዩቲዩብ ሀሳቦች ፓወርፉል ናቸው። ምክንያቱም ዩቲዩብ ላይ ሃይ የሆነ ዋች ታይም አላቸው ወይም እይታቸው ከፍተኛ ነው። የምትሰሯቸውን ኮንቴንቶች ኤዱኬሽናል ስለሆኑ ብዙ ሰዎች ይፈልጋቸዋል። በተጨማሪም እነዚህን ኮንቴንቶች ለመስራት የግዴታ ፊታችሁን ማሳየት አይጠበቅባችሁም። ፊታችሁንም ሳታሳዩ በቀላሉ መስራት ትችላላችሁ። እነዚህን ኮንቴንቶች ስትሰሩ የተለያዩ ነገሮችን መጠቀም ትችላላችሁ። ለምሳሌ ስክሪን ሪከርድ እያደረጋችሁ ብቻ መስራት ትችላላችሁ። የተለያዩ ፍሪ የሆኑ ስቶክ ፉቴጆችን ወይንም ደግሞ ኢሜጆችና ቪዲዮዎችን እያወረዳችሁ ቪዲዮአችሁ ላይ በመጠቀም መስራት ትችላላችሁ። በተጨማሪም የምትሰሩት ቪዲዮ ላይ ቀለል ያሉ አኒሜሽኖችን ወይንም ሲምፕል አኒሜሽን ተጠቅማችሁ መስራት ትችላላችሁ። በሶስተኛነት ዩቲዩብ ላይ ፊታችሁን ሳታሳዩ የምትሰሯቸው የዩቲዩብ ሀሳቦች የተለያዩ ቴክ አፕ ላይ እና የኤአይ ቱሎችን ሪቪው እያደረጓችሁ የምትሰሯቸው የዩቲዩብ ሀሳቦች ናቸው። በእነዚህም ዩቲዩብ ቻናል ከፍታችሁ የተለያዩ ኮንቴንቶችን መስራት ትችላላችሁ። ለምሳሌ አፕ ሪቪው ያደረጋችሁ መስራት፣ የተለያዩ ዌብሳይቶችም ላይ ቱቶሪያል መስራት ትችላላችሁ። በተጨማሪም የተለያዩ ኤአይ ቱሎችን ተጠቅማችሁ የተለያዩ ቪዲዮዎችንና ኢሜጆችን እንዴት ጀነሬት እንደምታደርጉና እነዚህንም የኤአይ ቱሎችን ተጠቅማችሁ እንዴት ገንዘብ ጀነሬት እንደምታደርጉ ወይም እንዴት ገንዘብ እንደምትሰሩ በእነዚህ ላይ ኮንቴንት መስራት ትችላላችሁ። እነዚህን ኮንቴንቶች እንደ ምሳሌ የሰጧችሁ ናቸው። እናንተም የተለያዩ ኮንቴንቶችን በዚህ ቤዝድ አድርጋችሁ መስራት ትችላላችሁ። ቴክ ላይ አፖች ላይ እና የተለያዩ ኤአይ ቱሎች ላይ ስትሰሩ ዩቲዩብ ላይ በጣም ተፈላጊ የሆኑ ኮንቴንቶች ናቸው። አንደኛ ማስታወቂያ የሚያሰሩ ድርጅቶች ወይም አድቨርታይዘሮች ለዩቲዩብ የሚከፍሉት ክፍያ ወይም ደግሞ ሲፒኤሙ ከፍተኛ ነው። ስለዚህ እናንተም የምታገኙት አርፒኤም ወይም ደግሞ ክፍያችሁ ከፍተኛ ይሆናል። እንዲሁም የተለያዩ ማስታወቂያዎችን በአፊሊየት ስትሰሩ እንዲሁም እናንተ የምታገኙት አፊሊየት ኮሚሽናችሁ ከፍተኛ ይሆናል። በእነዚህም የዩቲዩብ ሀሳቦች ላይ በተለያዩ መንገዶች
ገንዘብ መስራት ትችላላችሁ። አንደኛው በዩቲዩብ አድሰንስ ነው። ይህ ማለት ዩቲዩብ ቻናላችሁን ሞኔታይዝ አድርጋችሁ የምታገኙት ገቢ ነው። በአፊሊየት ሊንክም ተጠቅማችሁ እያስተዋወቃችሁም ገንዘብ ሜክ ማድረግ ትችላላችሁ። በተጨማሪም ዩቲዩብ ላይ ፔድ ፕሮሞሽኖችን ወይም ደግሞ ተከፍሏችሁ የተለያዩ ማስታወቂያዎችን መስራት ትችላላችሁ። ወደ ቀጣዩ ፊታችሁን ሳታሳዩ የምትሰሯቸው ቪዲዮዎች ከመግባቴ በፊት ይህ ቪዲዮ ስለሚጠቅማችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በአራተኛነት ዩቲዩብ ላይ ፊታችሁን ሳታሳዩ የምትሰሩት የዩቲዩብ ሀሳብ ፋይናንስ ላይ እና ሜክ መኒ ኦንላይን የምትሰሯቸው የዩቲዩብ ሀሳቦች ናቸው። በእነዚህም የዩቲዩብ ሀሳብ ተጠቅማችሁ ገንዘብ እንዴት በትክክለኛው መንገድ ሜክ እንደምታደርጉ የተለያዩ ኮንቴንቶችን መስራት ትችላላችሁ። ለምሳሌ እንዴት ዩቲዩብ ይከፍላል የሚሉ ሀሳቦችን፣ ፍሪላንሰሮች እንዴት ነው ገንዘብ ሜክ የሚያደርጉት ወይም ደግሞ ገንዘብ እንዴት ነው የሚሰሩት የሚሉ ኮንቴንቶችን፣ በተጨማሪም የተለያዩ ፋይናንስ ነክ የሆኑ አፕሊኬሽኖችን ለምሳሌ እንደ ባይናንስ ያሉ እንደ ፓዮኒር እንደ ዩቲዩብ አድሰንስ ፋይናንስ ነክ ነገር የሆኑ ስለሆኑ በእነዚህም ተጠቅማችሁ የተለያዩ ኮንቴንቶችን መስራት ትችላላችሁ። ፋይናንስ ነክ ነገሮችንና ሜክ መኒ ኦንላይን የምትሰሯቸው ኮንቴንቶች ዩቲዩብ ላይ ተፈላጊ ናቸው። ምክንያቱም አንደኛ የተለያዩ አድቨርታይዘሮች ዩቲዩብ ላይ ማስታወቂያዎችን ለማሰራት የሚከፍሉት ክፍያ ወይም ደግሞ ሲፒኤሙ ከፍተኛ ነው። ስለዚህ እናንተም የምታገኙት ገቢ ወይም ደግሞ አርፒኤማችሁ ከፍተኛ ይሆንላችኋል። እንደዚህ አይነትም ኮንቴንቶችን ስትሰሩ በኦዲየንስ ወይም ደግሞ በተመልካቾች በጣም ተፈላጊ የሆኑ ኮንቴንቶች ናቸው። በተጨማሪም ፋይናንስ ነክ የሆኑ ኮንቴንቶችን ዩቲዩብ ላይ ስትሰሩ ዩቲዩብ ላይ ያላችሁ ግሮዝ ወይም ደግሞ ዩቲዩብ ላይ ያላችሁ እድገትም ከፍተኛ ነው። በአምስተኛነት ዩቲዩብ ላይ ፊታችሁን ሳታሳዩ የምትሰሩት የዩቲዩብ ሀሳብ ቶፕ ሊስት እና የኮምፓሪዝን ቪዲዮዎች ናቸው። እነዚህም የዩቲዩብ ሀሳቦች ላይ የተለያዩ ቶፕ 5 ቶፕ 10 እያላችሁ የምትሰሯቸው ቪዲዮዎች እና የተለያዩ ሀሳቦችን ኮምፔር በማድረግ ወይም ደግሞ በማነጻጸር የምትሰሯቸው የዩቲዩብ ሀሳቦች ናቸው። የተለያዩ ኮንቴንቶችንም መስራት ትችላላችሁ። ለምሳሌ ቶፕ 5 ቴሌግራም ቦት ብላችሁ ብትሰሩ፣ በተጨማሪም የተለያዩ ቶፕ የሚባሉ ኤአይ ቱሎችንም ተጠቅማችሁ መስራት ትችላላችሁ። እናንተም በተጨማሪ የተለያዩ ሀሳቦችን ተጠቅማችሁ ከነዚህ ጋር ተያያዥ የሆኑ ነገሮች መስራት ትችላላችሁ። በአጠቃላይ በእነዚህ በነገርኳችሁ በአምስቱ የዩቲዩብ ሀሳቦች ተጠቅማችሁ ፊታችሁን ሳታሳዩ የተለያዩ የዩቲዩብ ኮንቴንቶች መስራት ትችላላችሁ። በመቀጠል ያዘጋጀሁላችሁን ሁለት ቲፖች እነግራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አንደኛው ቲፕ ዩቲዩብ ላይ ጀማሪ ከሆናችሁና ኮንቴንት መስራት ከፈለጋችሁ አሁን ከነገርኳችሁ ሀሳቦች ላይ ሞቲቬሽናል ቪዲዮዎችን እና ስለ ፋክቶች እና ዶክመንተሪዎች ላይ እና መጨረሻ ላይ የነገርኳችሁ የቶፕ ሊስት ቪዲዮዎችን እንደ ጀማሪ ሆናችሁ ብትሰሩ ለእናንተ ሪኮመንድ አደርጋችኋለሁ። በተጨማሪም እስካሁን ከነገርኳችሁ ሀሳብ ላይ ሀይ የሆነ ኢንካም ወይም ደግሞ ከፍተኛ የሆነ ገቢ ለማግኘት ከፈለጋችሁ ቴኮች ላይ እና የተለያዩ ኤአይ ቱሎች ላይ ብትሰሩ እንዲሁም ፋይናንስ ነክ የሆኑ ኤዱኬሽናል ቪዲዮዎችን ብትሰሩ እና የተለያዩ አፖችንም ሪቪው እያደረጋችሁ ብትሰሩ ከፍተኛ የሆነ ገቢ ማግኘት ትችላላችሁ። የዛሬውንም ቪዲዮ ጨርሰናል። እንደምትወዱትም እርግጠኛ ነኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኮሜንት ካላችሁ ከስር አስቀምጡልኝ። መልካም ጊዜ